ይህ ዘወትር ማለዳ እየተዘጋጀ የሚቀርብላችሁ የማለዳ የምስጋና ጸሎት ፕሮግራማችን ነው። የማለዳ ምስጋና ቀን 9 ማለዳ የመጣ ስትነቃኝ ጆሮዬን ከፍተህ ስትናገረኝ በማስተዋል መንገድ ስትመራኝ ከሕይወት ምንጭ ስታረካኝ ምስጋና የድል መክፈቻ ነው። ሰላም የተወደዳችሁ በጌታ የሆናችሁ ወገኖች እንኳን ወደ 30 ቀን የምስጋና ጉዞ 9ኛ ቀን በሰላም አደረሳችሁ። በእነዚህ ቀናት እግዚአብሔር ስለ ምስጋና ብዙ ነገር እያስተማረን ነው። ዛሬም ምስጋና በሕይወታችን ውስጥ የድል በሮችን እንዴት እንደምትከፍት ከእግዚአብሔር ቃል እንማራለን ወገኖቼ። ሁኔታዎች ይለዋወጣሉ፣ ሰዎችም ይለወጣሉ። ነገር ግን የእግዚአብሔር ቸርነት አይለወጥም። ዛሬ ምናልባት ፈተና ውስጥ ትሆኑ ይሆናል። ምናልባትም የጠበቃችሁት መልስ አለመጣ ይሆናል። ነገር ግን ወገኖቼ እግዚአብሔር አሁንም ቸር ነው። ቸርነቱ በሁኔታችሁ አይለካም፣ በማንነቱ ግን ይለካል። ምስጋና የእምነት ቋንቋ ነው። እግዚአብሔርን ከመልሱ በፊት ስናመሰግነው ጌታ ሆይ አንተን አምኜሃለሁ እያልን ነው። እንደዚህ ያለ ምስጋና የሰማይን ደጆች ይከፍታል፣ ልባችንን በሰላም ይሞላል። እግዚአብሔርም በሕይወታችን ድንቅ ሥራውን ይገልጣል። ወገኖቼ የተወደዳችሁ ዛሬ የንባብ ክፍላችን የሚሆነው መዝሙረኛው ዳዊት ምዕራፍ 118 ቁጥር 1 ላይ ያለው ይሆናል። እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነው ይላል። የተወደዳችሁ ይህ ጥቅስ በአጭር ቃል ታላቅ እውነትን ያስተምረናል። መዝሙረኛው አመስግኑ ብሎ ያሳስበናል። ምክንያቱም እግዚአብሔር ቸር ነው፣ ምሕረቱም መጨረሻ የለውም። ወገኖቼ እኛ ብቻ ብዙ ጊዜ ሁሉም ነገር ሲስተካከል ለማመስገን እንጠብቃለን። ነገር ግን ወገኖቼ